ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁኝ። እሺ ዛሬ ደግሞ በሌላ በአዲስ ርዕስ ብቅ ብያለሁኝ ማለት ነው። ዛሬ ይዤላችሁ የመጣሁት ምንድነው? የህመም ማስታገሻዎች የተለያዩ የህመም ማስታገሻዎች አሉ። እነዚያ መድኃኒቶች በቀን ውስጥ ምን ያክል ጊዜ መወሰድ አለባቸው የሚለውን ነው ማለት ነው የምነግራችሁ። አብዛኞቻችን የህመም ማስታገሻዎችን ስንጠቀም ምንድነው ያለ ትዕዛዝ ከፋርማሲ ገዝተን ስለምንጠቀም ምን ያክል በቀን ውስጥ መጠቀም እንዳለብን ያን ያህል ግንዛቤ ስለሌለን ይህችን ቪዲዮ ብታዳምጧት ትጠቅማችኋለች ብዬ አስባለሁኝ። በጣም አጭር ስለሆነች በትዕግስት እንድታዳምጧት ካሁኑ ጋብዛለሁኝ። የመጀመሪያው የህመም ማስታገሻ ፓራስታሞል ነው። ፓራስታሞል ለትኩሳት፣ ለራስ ህመም እንደዚሁም ደግሞ ለሌሎች በሽታዎች በማስታገሻነት የሚታዘዝ ነው። ፓራስታሞል ዝግጅቱ በ500 ሚሊ ግራም ነው። አንዳንድ ጊዜ በ1000 ሚሊ ግራም የሚዘጋጅ ቢሆንም ማለት ነው። ይህ ፓራስታሞል በ24 ሰዓት ውስጥ ከበዛ ምን ያክል ጊዜ ሊወሰድ ይችላል? ፓራስታሞል በሰውነታችን ውስጥ ከ4 እስከ 6 ሰዓት ድረስ የመቆየት ባህሪ ያለው ማለት ነው። አንድን ፓራስታሞል ከወሰድን በኋላ በስራ ላይ ማለት ነው ከ4 እስከ 6 ሰዓት ድረስ ይቆያል። ስለዚህ ፓራስታሞል በ24 ሰዓት ውስጥ መወሰድ ያለበት 4 ጊዜ ብቻ ነው ማለት ነው። ወይም ደግሞ በየ6 ሰዓት ልዩነቱ ልንወስደው እንችላለን ማለት ነው። ከዛ በላይ መወሰድ የለበትም። ከዛ በላይ የምንወስደው ከሆነ በተለይ ፓራስታሞል ስራውን ጨርሶ ወደ ውጭ ሲወጣ የማጣራት ስራውን ጉበት ነውና የሚሰራው በጉበት ላይ በመከማቸት ከፍተኛ የሆነ የጉበት ጉዳት ሊያስከትል ስለሚችል በቀን ከ6 ጊዜ በላይ መወሰድ የለበትም። ስንወስድ ደግሞ 500 ሚሊ ግራም ፓራስታሞልን ሁለት ፍሬ መሆን አለበት ማለት ነው። ሁለት ፍሬ በቀን ከበዛ ለ6 ጊዜ ይወሰዳል። ከዛ በላይ መወሰድ የለበትም ማለት ነው። ሌላኛው ማስታገሻ ዳይክሎፌናክ ነው። ዳይክሎፌናክ ሁለት አይነት ናቸው። ዳይክሎፌናክ ሶዲየም እና ዳይክሎፌናክ ፖታሺየም ማለት ነው። በተለይ ዳይክሎፌናክ ሶዲየሙ ሁለቱም የዳይክሎ አይነቶች ለጨጓራ ታማሚዎች የማይታዘዙ ሲሆን በተለይ ደግሞ ዳይክሎፌናክ ሶዲየም ጨጓራ ላለበት ሰው ፈጽሞ አይታዘዝም ማለት ነው። ለምን? በሰውነታችን ውስጥ ለረጅም ጊዜ ስለሚቆይ የአንጀት መርማትን ስለሚያስከትል ማለት ነው። ይህ መድኃኒት የሚወሰደው በቀን ከበዛ 3 ጊዜ ማለት ነው። ወይም ደግሞ በየ8 ሰዓት ልዩነቱ ሊወሰድ ይችላል ማለት ነው። ዳይክሎፌናክ የሚታዘዘው ምንድነው ካል ለጆይንት ፔን ወይም ደግሞ መገጣጠሚያ ላይ ላለ ህመም፣ እንደዚሁም ደግሞ ለጀርባ ህመም፣ ለጥርስ ህመም እና ለራስ ምታት ይታዘዛል ማለት ነው። ስለዚህ ዳይክሎፌናክን በቀን 3 ጊዜ ወይም ደግሞ በየ8 ሰዓት ልዩነቱ ልንወስደው እንችላለን ማለት ነው። ሌላኛው የማስታገሻ አይነት አይቦፕሮፊን ነው። አይቦፕሮፊን ለምን ይታዘዛል ካል ለቁርጥማን ይታዘዛል። እንደዚሁም ደግሞ ለጥርስ ህመም ይታዘዛል። እንደዚሁም ደግሞ ሴቶች በፔሪየድ ላይ እያሉ ላለ ህመም አይቦፕሮፊንን መውሰድ በጣም የተሻለና የሚመከር ነው ማለት ነው። ይህ መድኃኒት ዝግጅቱ በ400 ሚሊ ግራም ሲሆን በ24 ሰዓት ውስጥ መወሰድ ያለበት ከፍተኛው ጣራው ማለት ነው 1200 ሚሊ ግራም ነው። ስለዚህ ልክ እንደ ዳይክሎፌናክ በቀን 3 ጊዜ ይወሰዳል ማለት ነው ከዛ ውጪ ግን ህመም ሲኖር አንድ ፍሬ ብቻ ነው መወሰድ ያለበት ማለት ነው። የመጨረሻውና አራተኛው የማስታገሻ አይነት ትራማዶል ይባላል ማለት ነው። ትራማዶል እስካሁን ከጠቀስናቸው የማስታገሻ አይነቶች ጠንከር የሚልና ከመካከለኛ እስከ ከፍተኛ ህመም ላለው በሽታ በማስታገሻነት የሚታዘዝ ነው። ይህ ማስታገሻ በዶክተሮች ትዕዛዝ ብቻ ቢወሰድ እጅግ በጣም የተመረጠ ነው ማለት ነው። ትራማዶል ለካንሰር ታማሚዎች፣ እንደዚሁም ደግሞ ከሰርጀሪ በኋላ ላለ ህመም፣ እንደዚሁም ደግሞ ለጀርባ ህመም የሚታዘዝ ሲሆን ይህንን መድኃኒት በቀን 4 ጊዜ መውሰድ ይቻላል ማለት ነው። በቀን 4 ጊዜ መውሰድ ይቻላል። በሰውነታችን ውስጥ ከ4 እስከ 6 ሰዓት ድረስ የመቆየት ባህሪ ያለው ከሌላው በስራ ላይ ማለት ነው።
ስለዚህ በቀን 4 ጊዜ አንዳንድ ሀባ መውሰድ ይቻላል ማለት ነው። ከፓራስታሞል ውጭ ሁሉም መድኃኒቶች ዳይክሎፌናክም እንደዚሁም ደግሞ አይቦፕሮፊንም ትራማዶልም የሚወሰዱት አንዳንድ ፍሬ ነው ማለት ነው። አንዳንድ ፍሬ ይወሰዳሉ ማለት ነው። ስለዚህ ይህንን መሰረት አድርጋችሁ የህመም ማስታገሻዎችን ከፋርማሲ ስትገዙ በስርዓት አወሳሰዱን በመጠየቅ ራሳችንን ከጉዳት መጠበቅ አለብን ማለት ነው። ስላዳመጣችሁኝ በጣም ነው የማመሰግነው።